አንድ ሽያጭ መመዝገቢያ መሳሪያ የሚጠቀም ግብር ከፋይ የሚጠበቅበት ኃላፊነቶች አሉ። እነዛን ኃላፊነቶች በአግባቡ ሳይወጣ ሲቀር የሚጣሉ አስተዳደራዊ ቅጣቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው አሁን በተሻሻለውም የታክስ አስተዳደር አዋጅ ውስጥ የተካተተው ምንድነው? በግብይት ጊዜ ደረሰኝ ለመስጠት ነው። ይህ ያው አንድ ግብር ከፋይ ሽያጭ በሚያከናውን ጊዜ ደረሰኝ መስጠት ይጠበቅበታል። ያንን ሳያከናውን ሲቀር የ100,000 ብር ቅጣት የሚጣልበት ይሆናል ማለት ነው። ከዛም በመቀጠል ደግሞ ሽያጭ መመዝገቢያ መሳሪያው ላይ ብልሽት ሲገጥመው በ4 ሰዓት ውስጥ ለታክስ ባለስልጣኑ በስልክ ሊሆን ይችላል፣ በኦንላይን ሊሆን ይችላል ማሳወቅ ይጠበቅበታል። ይህንን ሳያደርግ ሲቀር እንዲሁም ማስታወቂያዎች አሉ፣ 3 ማስታወቂያዎች እነዛን ሳይለጥፍ ሲቀር ለምሳሌ እነዛ ማስታወቂያዎች ምንድን ናቸው? ደረሰኝ ሳይቀበሉ ሂሳብ አይክፈሉ፣ የግብርን ከፋዩን ቲን ነምበር፣ የማሽን ቁጥር የሚገልጽ ማስታወቂያ እንዲሁም መብራት በማይኖርበት ጊዜና መሳሪያው በብልሽት ላይ በሚሆንበት ጊዜ ማኑዋል ደረሰኝ መስጠት እንዳለበት የሚገልጽ እነዚህ 3 ማስታወቂያዎች ሳይለጥፍ ከቀረ እስከ 10,000 ብር ቅጣት የሚቀጣ ይሆናል ማለት ነው። አመታዊ ቴክኒካል ምርመራ ማስደረግ ይኖርበታል መሳሪያውን። ያንን ሳያስደርግ ከቀረ ቡክሌቷን ወይም የምርመራ መዝገቧን ከመሳሪያው ጎን ካላስቀመጠ፣ ለውጦችን ካላሳወቀ፣ የአድራሻ ለውጥ ሊሆን ይችላል፣ የስያሜ ለውጥ ሊሆን ይችላል፣ እነዛን አስቀድሞ ለታክስ ባለስልጣኑ ካላሳወቀ፣ እንዲሁም ተርሚናሏን የማሽኗ ተርሚናል ሳያገናኝ የሚጠቀም ግብር ከፋይ እስከ 25,000 ብር ቅጣት የሚቀጣ ይሆናል። ሌላው ደግሞ እውቅና ያልተሰጣቸውን መሳሪያዎች፣ ምክንያቱም እነዚህ መሳሪያዎች ተፈትሸው ነው የሚገቡት። ነገር ግን እውቅና ያልተሰጣቸው መሳሪያዎችን እንዲሁም ሶፍትዌር ሲጠቀም የተገኘ ግብር ከፋይ እንዲሁም ከትክክለኛው አድራሻ ውጪ ሲጠቀም መሳሪያውን የተገኘ ግብር ከፋይ እስከ 50,000 ብር ቅጣት የሚቀጣ ይሆናል ማለት ነው። ሌላኛው ደግሞ ምንድነው? ሚሞሪዋን ሆን ብሎ የሚቀይር አካል፣ የማሽኑን ሚሞሪ የሚቀይር አካል እንዲሁ እስከ 100,000 ብር ቅጣት የሚቀጣ ይሆናል ማለት ነው። እነዚህ እንደ አጠቃላይ በታክስ አስተዳደር አዋጁ ላይ የተጠቀሱ ከሽያጭ መመዝገቢያ መሳሪያ ጋር የተያዙ ቅጣቶች ናቸው ማለት ነው። ዋጅራን ጎራላላት ኡመታ ቢሱን ደጋቱ ተጃጂላ ካንኩኖዛ ደደፎን ታሪራ ባሳ በኃላፊነት ላይ ያለን የሆነ ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ግብር ከፋይ። ሕገ ወጥነት፣ ኮንትሮባንድ፣ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው፣ የጠላት መሳሪያዎች። ግብር የሀገር ክብር፣ ግብር ለዜጎች ክብር